የማይመረመር ጥልቅ ምስጢር የፍጥረት ሁሉ መገኛ ቅድስት ሥላሴ በየዓመቱ ሐምሌ 7 ቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥላሴን ታላቅ ዓመታዊ በዓል በታላቅ ምስጋናና ክብር ትዘክራለች። ለመሆኑ በሐምሌ 7 ቀን ምን አስደናቂ መንፈሳዊ ታሪክ ተፈጸመ? ይህ ዕለት ከጥንቱ የአብርሃም ድንኳን እስከ ዛሬዋ ቤተክርስቲያን ልዩ ምስጢር ይዟል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም የክርስቲያን ሚዲያ ቤተሰቦች እንደምን ሰነበታችሁ? በዛሬ ቪዲዮ የሐምሌ 7 የቅድስት ሥላሴ ዓመታዊ ክብረ በዓል ታሪክን እንመለከታለን። የሐምሌ 7 ቀን በዓል መሰረቱ የሚጀምረው ከብሉይ ኪዳን ታሪክ ነው። አባታችን አብርሃም በምሬተ ፎቃ ዛፍ ስር በድንኳኑ ደጃፍ ተቀምጦ ሳለ ቀኑ በበረታ ጊዜ 3 እንግዶች ወደ እርሱ ሲመጡ ተመለከተ። አብርሃምም እንግዶቹን በፍቅርና በደስታ ተቀብሎ እግራቸውን አጥቦ ጥጃ አርዶ ታላቅ መስተንግዶ አደረገላቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ይህ ክስተት ሥላሴ ለአብርሃም በሰው አምሳል የተገለጡበት ታላቅ ምስጢር ነው። አብርሃም 3 እንግዶችን አይቶ ወደ አንዱ ጌታዬ ሆይ ብሎ መጸለዩ የሥላሴን በአካል ሦስትነት በባህሪና በፍቃድ ደግሞ አንድነትን በግልጽ የሚያሳይ ድንቅ ታሪክ ነው። በዚህ ዕለት ሥላሴ ለአብርሃም ለሳራ የይስሐቅን መወለድ አበሰሩላቸው፣ ድንኳኑን በበረከት ሞሉት። ታዲያ ሐምሌ 7 ቀን በቤተ ክርስቲያን ታሪክ ውስጥ ለምን ይህ ሆነ? ይህ ዕለት ሥላሴ ለአባታችን ለአብርሃም በድንኳኑ የተገለጡትን ዕለት ከማሰብ ባለፈ አስተርእዮተ ሥላሴ ወይም የሥላሴ መገለጥ የሚታሰብበት ታላቅ ቀን ነው። በዚህ ዕለት እግዚአብሔር አምላክ ለዓለም ሕዝብ ሁሉ አንድነቱንና ሦስትነቱን፣ ፍቅሩንና ቸርነቱን የገለጠበት፣ የሰው ልጅ ከፈጣሪው ጋር በረከትን የተካፈለበት ምስጢር ይዘከራል። በቅዱስ ያሬድ ዜማ ላይም የሥላሴ የባህሪ ከፍታ፣ የዓለም ፈጣሪነታቸውንና ለአብርሃም ያደረጉት ቃል ኪዳን በታላቅ ምስጋና ይቀርባል። ቅድስት ሥላሴን ማመንና መማጸን ለክርስቲያኖች ሁሉ የሕይወት መሠረት ነው። እግዚአብሔር አምላክ በአብርሃም ድንኳን ላይ እንዳደረ ሁሉ ዛሬም በቅድስት ሥላሴ ስም ለሚማጸኑት መታሰቢያቸውን ለሚያደርጉና ለሚመጸውቱ ሁሉ ታላቅ የቃል ኪዳን በረከትን ይሰጣል። ቤታችን እንደ አብርሃም ድንኳን በበረከት እንዲሞላ፣ ሕይወታችን ከክፉ ነገር ሁሉ እንዲጠበቅ የሥላሴ ረድኤትና ጥበቃ ይለየን። ይህ በዓል የሰላም፣ የፍቅር፣ የበረከት በዓል እንዲሆንልን ምኞታችን ነው። የቅድስት ሥላሴ አንድነትና ሦስትነት በረከት፣ የሰላምና የፍቅር ጥበቃ ከሁላችን ጋር ይሁን። ውድ ተመልካቾቻችን ስለ ሐምሌ 7 የሥላሴ በዓል የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎችም መንፈሳዊ በረከት እንዲሆን ሼር ማድረጋችሁን እንዳትረሱ። እንዲሁም ወደፊት እንደዚህ ያሉ ድንቅ መንፈሳዊ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ በዓሉ የሰላም ያድርግልን። ደህና ቆዩ።